ሰላም በመጨረሻም ለአቶ ደረጀ እውነቱን ነገረችው። ደረጀ የማን ልጅ በሆዷ እንዳረገዘች ማወቅ አለብህ በማለት እንግዲህ በመጀመሪያ ደረጃ ለአባቱ ነበር መናገር የፈለገችው። አባቷንም እንግዲህ ወደ መኝታ ክፍላ ከጠራችውም በኋላ ዛሬ ስለ ልጅህ የምነግርህ አንድ ትልቅ እውነት አለኝ ለመስማትም ዝግጁን በማለት እንግዲህ ደረጀን ወደ መኝታ ክፍሉ አስጠርተው ነበረ። ታዲያ ደረጀ እንግዲህ ያለ ወትሮዋ ሰላም ወደዛ መኝታ ክፍል እንግዲህ ስታስጠራው እኔ ቴክስት አታደርግልኝ ብዬሻል ነበር፣ ለምንድን ነው የምታደርግልኝ በማለት እንግዲህ ተቆጧትም ነበር። ሆኖም እንግዲህ ሰላም አንገቷን ድፍት በማድረግ ይቅርታ ጋሽ፣ ነገር ግን አስፈላጊ ነው፣ ምናልባትም ዛሬ የመጨረሻ ጊዜ ሊሆን ይችላል ይህንን እውነታ ማውቀውና እምነግርህ እኔ ብቻ ስለሆንኩኝ፣ ስለዚህ ከምንም ነገር በፊት ራስህን ዝግጁ ለማድረግ ሞክር ትለዋለች። እንግዲህ ወይዘሮ ማርታ ደረጀ እዛ ክፍል ሲገባ አይተዋለች። ታዲያ ለምን የሆነ እዛ መኝታ ክፍል ሄደው በማለት እንግዲህ እየተጠራጠረችም ነበረ። በሌላ በኩል እንግዲህ ደረጀ ያ ከድር የሚባል እኮ በቀልድ መካከል አስመስሎ እየተናገረው ነገር እውነታ ነው። ምን ቢል ጥሩ መሰለሽ፣ በእናንተም ሁለት ሚስት ማግባት ተጀመረ እንዲህ የሚል በጨዋታ መካከል እንግዲህ ቁም ነገሮችን ወርውሮልኝ ነበር እና ይህ ነገር በጣም እያሳሰበኝ ነው። ስለዚህ እጅ መጠየቅ አለብኝ በማለት እንግዲህ ሄዶ ጠይቋታል። ማርታ በጭራሽ ይህንን ነገር ልጠረጥር አልቻለችም። አይ እንደዛ አይደለም ደሬ፣ እኔ ባንተ ተማመንብሃለሁ እንጂ እንደዚህ አይነት የወረደ ስራ ማሰራም በማለት እንግዲህ ባሏ ጥሩ እንደሆነና ጀግና እንደሆነም እየነገረችውም ነበረ። ነገር ግን ደረጀ ማርታ፣ አይ ሁሉም ሰው እኮ ፍጹም አይደለም፣ እኔም ቢሆን ልሳሳት እችላለሁ፣ በእርግጥም እኔ አንድ ልሳሳት እችላለሁ እንጂ በድጋሚማ ልሳሳትም በማለት እንግዲህ ይነግራታል። ወይዘሮ ማርታ ምንም የጠረጠረችው ነገር የለም። ምክንያቱም ደግሞ ባህሏ ፍጹም ነው ብላ ስለምታስብ በዚህ ጉዳይ እሱ እንደዛ አይነት በወረደ ነገር ያደርጋል ብላ አስባም ሆነ አውጥታ አታውቅም። በሌላ በኩል እንግዲህ አበጌ ያንን ምስጢር ካላወቅኩ ማለት ብዙ ነገሮችን ከናታን ክፍል ገብታ ስትፈትሽም ነበረ። የመኝታ ክፍሉን እንዳለ በአንድ እግሩ ነው ቀጥ ያደረገችው። ይሁን እንጂ ናታን ይች ልጅማ በእርግጠኝነት እኔ የዚህ መኝታ ክፍል ስወጣ ትመጣለች ብሎ አስባት ስለነበረ ሰተት ብሎ የሌላ ደብዳቤ ያንኑ ሰላም ያሸገችበትን የሚመስል ነገር አድርጎ ነበር ያስቀመጠላት። ታዲያ በጌ ያንን ደብዳቤ እንግዲህ ለብዙ ሰዓታት ስትፈልግ ቆይታለች። በመጨረሻም እንግዲህ በጣም እሷ ትደርስበታለች ብሎ ከማይጠብቀው ቦታ ነበር የደበቀው ግን በጣም እሷን የሚገልጽና እሷን የሚነካ ነበረ። አንቺ ማለት እኮ የሚስጥር አለቃ ነሽ፣ ሚስጥር ካላወቅኩ ብለሽ ሰማይ ከምድር ቤቱን የምታምሽ እንደዚ አይነት ጨካኝና አረመኔ ሰው ነሽ እና እኔ ደግሞ ጠንቅቄ ስለማውቅሽ ይህንን ደብዳቤ ጽፌልሻለሁ። ታውቂያለሽ፣ ምንም አይነት ሚስጥርም ሆነ ደብዳቤ የለም። ደግሞ በጭራሽ ያንን ደብዳቤ ልታገኟችም እና አርፈሽ የራሽን ህይወትና የራሽን ኑሮ ብትኖሪ የተሻለ ነው። የሰው ሚስጥር ምንም አይጠቅምሽም በማለት ደብዳቤው ላይ ጽፎላታል። ነገር ግን እዚህ ጋር ናታን በጣም ጥሩ ነገር ነው ያደረገው። ያንዳንዱ ደብዳቤ ያሸገበት እንኳን ልክ የሰላምን የሚመስል ነበረ። በዚህም እንግዲህ ጥሩ ነገር ሰርቷል። ምናልባትም ያሸገበት ፌስታል ባይመሳሰል በእርግጠኝነት አበጌ ይህማ የእሱ አይደለም በማለት እንግዲህ ጉዳዩን ወደ ሌላ ታዞረውም ነበር። ታዲያ እንደምንም አድርጋ እንግዲህ ጉዳዩን ከከፈተችውም በኋላ ታያለ ናታን በማለት እንግዲህ በንዴት ላይ ሆና እኔም ማሰራላለሁ እንጂ እንደዚህ በቀላሉ አታለኝ አቀርም የሚል የሽንፈት ቃላቶችን እንግዲህ ስትወረውር ነበረ። ሰላምም እንግዲህ በጧቱ ተነስታ ጉድ ማለት ጀመረች ኪችን። ደረጀም እንደተለመደው ዛሬ ደግሞ በጧቱ ለምንድን ነው ስራውን የምትሰሪ በማለት እሷ ቁጭ እንድትልና እንድታርፍ እያረጋት ነው። እሷም እንግዲህ አረ ምንም ችግር የለም ጋሽ ስራ አይደለ በማለት እንግዲህ ወደ ስራዋ ነበር የመራችው። ይሁን እንጂ ታዲያስ ምን አዲስ ነገር አለ በእርግዝናሽ ሁኔታ ብሎ ጠይቋታል። ሰላም ምንም የለም በማለት ነበር ዝም ያለችው። ይሁን እንጂ ወይዘሮ ማርታ አሁንም ቢሆን ስለ ዳጣ ያላወቀችውና ስለ አባቷ አለመደወል እንዲሁም ደግሞ ለምን እንደማይጠይቃት ግራ ገብት ብሏታል። ዳጣ ከዚህ ጊዜ ከመጣች ብዙ ጊዜ ሆናት፣ ብዙ ወራቶችም ሆናት። ታዲያ ለምንድን ነው የዚህ የሚባለው አባቷ ከሆነ ደውሎ የማይጠይቃት የሚለው ጥያቄ አይምሯን እንግዲህ እየረበሸውና እያጠራጠራትም ነበር ያለም። እንግዲህ ዳጣም እንደተለመደው ከእሷ ስር ቁጭ ብላ መቀበጣጠር ጀመረች። እኔ እኮ በጣም ባለሙያ ነኝ፣ ሻይ ላፍላልሽ እንዴ እያለች እንግዲህ ከማርታ ጋር ጊዜ ለማሳለፍ ሞክራ እሺ እስኪያፈይልኝ እያለቻትም ነበረ። ይሁን እንጂ አንቺ ከመጎረር ውጭ ሌላ ምንም አይነት ሙያ የለሽም፣ አሁን እኮ ራሱ አፈይልኝ ብለሽ
ብሪቁ የት ነው? በራዱ የት ነው? ስኳሩ የት ነው? እያልሽ እንግዲህ እያንዳንዱ ነገር መጣራትሽ አይቀርም እና እንደው ከፈለግሽ እንኳን ለሰላም አፍይላት ነበር ያለቻት። ሆኖም እንግዲህ ዳጣ አይ ለሰላም እኮ አፍልቼላታለሁ ብታይ እንዴት እንደወደደችው በጣም አመስግናኛለች የሚልም እንግዲህ አመለካከት ከሰጠቻት በኋላ ማርታ እኔ ችግር የለብኝም ይልቅስ እስኪ ለአባትሽ ደውይ ትላታለች። ታዲያ በዚህ መሀል እንግዲህ ዳጣ በጭራሽ ያልገመተችውና ያላሰበችው ነገር ስለነበረ የጠየቀቻት እንደዛ ስለ ሻይ እያወራቻት ስለ ሲሳይ ትጠይቀኛለች ብላ ስላልጠበቀች ደንግጣም ነበረ። ምን ነው ደነገሽ? ደውይለት እንጂ እኔ እኮ ይኸው አባቴ አይወደኝም ብዬሻለሁ የሚል እንግዲህ በአእምሮ አባቷ እንደሚጠላት አድርጋ ለማስመሰል ሞከረች። ወዲያውኑም እንግዲህ እንደምንም አድርጋ ለደረጀ ተደውልና ምንድን ነው ሲላት እንግዲህ እሷም ያለችው ነገር ያው ማርታ ትፈልጋለች ላስታውቅ እያለች ነው የሚል ቃላቶችን ነበር የነገረችው። ወዲያውኑ ደረጀ ማርታ ከስሯ እንዳለች ያውቅና ስልኩን በኋላ ደውላለሁ ብሎ ይዘጋዋል። ታዲያ በዚህ ጉዳይ ተጨንቋል። ናታንም ከስሩ ነበረ። ናታን እንግዲህ ለነገሮች ሁሉ መፍትሄ አላቸው። ሞት ነው እንጂ የማይመለሰው እና የማይካሰው ሌላ ምንም ነገር የማይታደስ ነገር የለም በማለት አቶ ደረጀን ለማጽናናት ሞክሯል። ደረጀ ግን እኔ በጣም ደካማ ጎኖች አሉኝ፣ ከነዛ መካከል እንግዲህ ልጆችና ትዳሬ ናቸው፣ ሌሎች ነገሩ ምንም አይመስሉኝም በማለት ለናታን ይነግረዋል። ናታንም እንደዝማ መሆን የለብም አይዞህ፣ ሁሉን ነገር በመነጋገር ትፈታዋለህ። ወይዘሮ ማርታን ብትሆን በጣም አስተዋይ ሴት ናት እና ሁሉን ነገር ብትነግራት ጥሩ ይሆናል፣ ይስተካከላል እያለ እየመከረውም ነበረ። እዚህ ጋር ደረጀ አንድ ያልተገነዘበው ነገር ናታን እውነቱን ስለሚያውቅ በሀሳብ እየደገፈውም ነበረ። ንገራት፣ ችግር የለም ጉዳዩን በንግግር ተፈቱታላችሁ ይለዋል። ደረጀ ግን ተጨንቋል። በተለይ ደግሞ ዳጣ ከደወለች በኋላ ስለ አባቷ ማወቅ አለባት የሚለውን ነገር ከሰማ በኋላ በጣም ነበር የደነገጠው። ይሁን እንጂ እሺ ችግር የለውም በማለት እንግዲህ ስልኩን ይዘጋዋል። ለማንኛውም ወደ ቤታችን እንሂድ በማለት እንግዲህ ወደ ቤት ይሄዳሉ። ታዲያ ሰላምም እንግዲህ ደረጀን አስጠርተው ስለነበረ ልጁ ያንተ ነው በማለት እንግዲህ ነግረዋለች። ደረጀ አላመነም። በተቀመጠበት እንግዲህ ብድግ ነበር ያለው። ደርቆም ነበር እንግዲህ የቀረው። ምንድን ነው የሚያስደነግጥህ? የተፈጠረውን ነገር ያስረዳሃለሁ በማለት እንግዲህ ሰላም ደረጀ የሰራውን ወይም ደግሞ ያደረገውን እንዲሁም ደግሞ ያጠፋውን ስህተት በእያንዳንዱ መናገር ጀመረች። ይኸውልህ ጋሽ አንተ በእርግጥ ይህንን ነገር አልፈለግክም። እኔ ዳጣ ጠፍታብኝ ስለነበረ እሷን ለመተካትና ዘሬን ሳልተካ በዚች ምድር አረጀው። እንደዚሁኝማ መቅረት የለብኝም። ቢያንስ እንኳን አንድ ልጅ ለራሴ የማስታውሰው ሊኖር ይችላል። ከዛ በተጨማሪ ደግሞ የጠፋቸውን ልጅም ሊያፈላልግ ይችላል በሚለው ሀሳብ ያኔ እንግዲህ ሰክረህ በነበረበት ሰዓት አብረን አድረን ነበረ። በዛ ሰዓት እንግዲህ ትዬ የለች እና ታውቃለህ፣ እዚህ ቤት ወጥቼም አላውቅም። አንተ ምን የምታስታውሰው ነገር አልነበረም፣ ምክንያቱም በጣም ሰክረ ነበረ። ነገር ግን እኔ ማርታ መስየህ ማርታ ማርታ እያልከኝ ያው ከአልተኛን በማለት እንግዲህ ይህንን ነገር ሰርተናል። በእርግጥም በጣም ከባድ ስህተት ነው እና እኔ ላንተ ለመናገር በጣም ብዙ ነገሮችን እና ብዙ ቀናቶችን ሳብሰለስል ነበር ያደርኩት የሰነበትኩት። ለማርታ ራሱ አንገቷና አይኗን ራሱ ቀና ብዬ ማየት አልቻልኩም ነበረ። ምን ብዬ ልበላት? በቃ እሷ በጣም ጥሩ ሰው ነች፣ እየተንከባከበች ነው። እኔ ደግሞ ይህንን ነገር ከፈጸምኩኝ በኋላ ምን ብዬ ልመልስ እና ይቅር በላይ በማለት እንግዲህ ጉልበቱ ስር ወድቃ እየነገረችው ነው። ደረጀ በጣም አዘነ። አንቺ ምን አይነት በጣም ወራዳና ልከስከስ ሰው ነሽ? ቢያንስ እንኳን ዳጣ ልጅሽ ናትም። እንዴት እኔ አሁን የመጀመሪያውን ተሳስቼ ነው ያንን አምኛለሁ። በእርግጥ ይህንን ግን አላምንም፣ የእኔ ልጅ አይደለም በማለት እንግዲህ ይዋሻታል። ከዚህ ከማንም ጎረቤት ጋር እንደዚህ ስትልከሰከሽ የነበረውን እንዴት ነው እኔ እንደዚህ አይነት ነገር የምሰራ? በጭራሽ በማለት እንግዲህ ደረጀ ልጁ የእሱ እንዳልሆነ እያመነ እያስረገጠ ነግሯታል። ሰላም እንግዲህ እያለቀሰችም ነበረ። እመነኝ ይሄ ልጅ አንተ ነው በማለት እንግዲህ ጉዳዩን ለመናገር ሞክራለች። ሆኖም እንግዲህ አይ ይሄማ በጭራሽ ሊሆን አይችልም በማለት አሁንም ቢሆን ጥርጣሬ ላይ ነው። እንግዲህ ለማርታ እንዴት አድርጎ እንደሚያስረዳት እያሰበ ነው። እኔ እኮ አሁን አንድ ስህተት ነው የተሳሳትኩት፣ እሱም ዳጣ ናት ብዬ ልነግራት እየተዘጋጀው ነበረ። አሁን ሁለት ሲሆንማ በጭራሽ እዚህ ቤትማ ታባረኛለች እንጂ ልጆችን ሁላ የምታሳየኝ አይመስለኝም በማለት ከሰላም ጋር ግብ ግብ ገጥመዋል። ዳጣም እንግዲህ በሰማችውና ባየችው ነገር ተገርማለች። እኔ በእኔ ምክንያት አባቴ እዚህ ቤት ሲጨነቅ ማየት አልፈልግም። እናም ይህንን ቤት ለቅቄ መውጣት አለብኝ፣ ሳስበው ወደ መጣሁበት መመለስ አለብኝ የሚል ግምትም ስላላት
ለናታን ይህንን ነገር አማክረዋለች። ናታን በጭራሽ እንደዚህ መሆን የለበትም ይላል። በሌላ በኩል እንግዲህ ከክርድ ቤት እነ ውሃ አፍጥረው ተመልሰዋል። ታዲያ ከተመለሰችም በኋላ ተመር ነበር ይዛ የመጣች። ደረጃም እንግዲህ በጣም ደስ የሚል ጊዜ አሳልፎ ልጆቹንም አብልቶ አጠጥቶ ነበር የላክላቸው ከደን። እንግዲህ ተመርም ይዘው መጥተው ለሁሉም ሰው ሲያከፋፍሉ ነበረ። አበጌም እንግዲህ ውሃን ለመምከር ሞክራለች። ምንም ብትሆኝ እኔ እህት ነሽ እባክሽ ጅል አትሆኝ እያለቻት ነው። በሌላ በኩል እንግዲህ የአፍቃሪዋ አርጆን ዛሬም ቢሆን እንደተለመደው በረንዳ ላይ እየዋለና እያደረ ነው ያለው። ነገር ግን የስቃይ ለአበጌ ምንም እየታያት አይደለም። አሁን ላይ ደረጀ 2 ልጆች እንዳሉ ታውቋል። ታዲያ ይህንን ነገር ለማርታ ይነግራታል ወይስ ደግሞ አይነግራትም? በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።